ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ እንዴት አድርገን በትንሽ ኢንቨስትመንት ዴሊ ብር ማግኘት እንችላለን። ለምሳሌ በ300 ብር ገብተን ዴሊ 120 ብር ማግኘት እንዴት እንደምንችል እናሳያችኋለን። ፈርስት ወደ ቴሌግራም እንገባለን። ሰርች በተን ላይ ኢቲ ፍሬንድስ ዲስ ክሪፕቶ ብለን ሰርች እናደርጋለን። ላይ ያለው 214 ሰብስክራይብ ያለው ቻናል አንዴ እንነካዋለን። ከዛ ፒን የተደረገውን አንዴ እንጫናዋለን። እንደምታዩት ይሄን ይመስላል አፑ። ወደ ውስጥ እንገባለን። እዚህ ላይ ስልክ ቁጥርና ፓስወርድ አስገብታችሁ መክፈት ትችላላችሁ። ግን እኔ አካውንት ስላለኝ ሎጊን እለዋለሁ። ሎጊን እለዋለሁ። ከዛ ሎጊን ሰክሰስፉል ይለኛል። እንደምታዩት ይመስላል። ከዛ ኢንቨስትመንት የሚሉት ታችኛው እንነካዋለን። እንደምታዩት እዚህ 350 ብር ሪቻርጅ ስታደርጉ ዴሊ 123 ብር ለ90 ቀናት ውስጥ ይሰጣችኋል። እናም ሌላ ደግሞ ኢንቫይት ማድረግም ትችላላችሁ። ለአንድ ሰው 10 ብር ይሰጣችኋል። እንደዛ ያደርጋችሁ መስራት ትችላላችሁ። ይሄንን ደግሞ ብዙ ብር ኢንቨስት አድርጋለሁ የምትሉ ከሆነም እስከ 1000 ብር ልታገኙ ትችላላችሁ። ያያችሁት 2000 ብትገቡ ደግሞ 400 ብር እንደዚህ ያለ ብዙ አማራጮች ይይዛል ማለት ነው። እና እንዴት አድርገን ሰው ኢንቫይት እንደምናደርገው እናሳያችኋለን። ኦኬ ታስክ የሚለውን ትነኩታላችሁ።